ለመሆኑ አነጋጋሪዋ ሴት ቢሊሌ ማናት? ሰሞኑን በዩቲዩብ እና በተለያዩ የማህበራዊ ትስስር ገጾች በስፋት የአንዷለም ጎሳ ሙዚቃ ሲደመጥ ነበር። ቢሊሌ ወቅቱ የሰርግ እንደመሆኑ መጠን በተለያዩ ሰርጎችም ላይ በየቦታው ሲከፈት ይደመጣል። ቢሊሌ ታዲያ ከዚህ ከዘፈኑ ጀርባ ያለችው ቢሊሌ ማናት? እስኪ ዛሬ ዓመታትን ነጉደን ቢሊሌ ማን እንደሆነች እንተዋወቃት። ወደ ቢሊሌ ትውውቅ ከማለፋችን በፊት ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ አነጋጋሪና አስገራሚ ፕሮግራሞች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና መረጃዎችን በፍጥነት መከታተል እንድትችሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ቢሊሌ እንመለስ። ቢሊሌ ከሰሞነኛው አነጋጋሪው ዘፈን ጀርባ ያለችው አነጋጋሪና አስገራሚዋ ሴት ፕሮፌሰር ሪቻርድ ፓንክረስት ጆርናል ኦፍ ዘ አፍሪካን ስተዲ በተሰኘ መጽሐፉ ላይ በ19ኛው ክፍለ ዘመን መባቻ በየዓመቱ ቢያንስ 25000 የሚጠጉ ከተለያዩ የኢትዮጵያ ክፍል የወጡ ሰዎች በተለይም ወጣቶች በባርነት እየተሸጡ መዳረሻቸውን የተለያዩ የዓለማችን ክፍሎች ላይ ያደርጉ ነበር ሲል አስነብቧል። ይህ የባሪያ ሽያጭ ታዲያ ባሪያ ፍንገላ ሲባል በወቅቱ እንደ አዋጭ የንግድ ዘርፍ ይሰራ እንደነበር ታሪክ ያወሳናል። ታዲያ የዚሁ ዘመን ባርነት ሰለባ የነበረችው አንዲት ታዳጊ ይህቺው ቢሊሌ ነበረች። የጉማ ተወላጅ የነበረችው ቢሊሌ ወይም ወደ በኋላ በወጣለት አዲሱ ስሟ ማህቡባ ውብና የተስተካከለ ቁመና ባለቤት ስትሆን የስሟ ትርጓሜው የዚሁ ውበትና ቁመናዋ ገላጭ ነው ይላሉ የታሪኩ አዋቂዎች።